ስለዚህ በዚህ ቀን ታዲያ ወደ አድሰንስ አካውንቴ የግንቦት ወር ፔመንት ገብቷል ማለት ነው፣ ወይም ደግሞ ሪቨኑ ገብቷል። በዚህ ችግር የተጎዱ ወገኖች ነገሩ የቴክኒክ ስህተት እንደሆነና ቅሬታ ወይም አፒል ካስገቡ በኋላ እንደሚስተካከል አስበው ነበር። ነገር ግን አስቀድሞ በታቀደ ሴራ ይመስል አሁን 2 ሳምንታት ቢያልፉም አንድም ቅሬታ የታየ የለም ይላል። እንግዲህ ይሄን የምናደርግበት ወደ ኤአይ ብዙ ጊዜ ዞር የምንልበት ትልቁ ምክንያት ከአድሰንስም ከዩቲዩብ ክሬተርስም ምንም የተሰጠን ማረጋገጫና መግለጫ ስለሌለ ነው። ይሄ እጅግ በጣም አሳዛኝና ልብ የሚሰብር ነገር። ሰላም ጤና ይስጥልኝ ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰብ፣ ይህ ቲፕስ ፎር ዩ የተባለው ለእናንተ የዩቲዩብ ቅምሻ ቪዲዮዎች፣ ቱቶሪያል ቪዲዮዎች የሚቀርቡበት የዩቲዩብ ቻናል ነው። ዛሬም በሌላ ቪዲዮ ተመልሻለሁ። እንደምታውቁት ሰሞኑን እንግዲህ ከአድሰንስ አካውንታችን ከብዙዎቻችን የአድሰንስ አካውንት መዘጋት ጋር በተያያዘ የተለያዩ አይነት ቪዲዮዎችን እየሰራሁኝ ነው ያለሁት። በዚህም ላይ ደግሞ እናንተም የተለያዩ አይነት ግንዛቤዎችን እያገኛችሁ እንደሆነ በኮሜንታችሁ ላይ እየገለጻችሁልኝ ነው። ሁላችሁንም ከልብ አድርጌ አመሰግናችኋለሁ። ከዚህም በተጨማሪ ደግሞ መስተካከል መሻሻል ያለባቸው በመረጃ ደረጃ ደግሞ መረጃው ይሄ አይደለም መስተካከል አለበት፣ በዚህ መንገድ ተመልከተው፣ ይሄንን አስተካከል፣ ይሄን ቼክ አድርግ እያላችሁ ሁላችሁም ገንቢ አስተያየቶችን እየሰጣችሁ ያላችሁት ለሁላችሁም በጣም አድርጌ አመሰግናለሁ። ስለዚህ ለሁላችሁም ለመልካም አስተያየታችሁ ለድጋፋችሁ ከልብ አድርጌ አደንቃለሁ። ዛሬም በሌላ ቪዲዮ ነው የመጣሁት። ወደ አድሰንስ አካውንቴ የግንቦት ወር ፔመንት ገብቷል ማለት ነው፣ ወይም ደግሞ ሪቨኑ ገብቷል። ይሄ በጣም አስገርሞኛል። ምክንያቱም ከዚህ በፊት ገልጬላችኋለሁ የ30 ቀን ሆልድ መደረጉን፣ ከዚህ ጋር የተያዙ የ90 ቀናት ሆልድ መደረግ ምናምን የመሳሰሉ ነገሮችን ተመልክተን እንደነበረም የሚታወቅ ስለሆነ እንግዲህ ዛሬ ከዚህ ጋር በተያያዘ አንዳንድ ጉዳዮችን እንመለከታለን። በነገራችን ላይ ግን እናንተም ወደ አድሰንስ አካውንታችሁ ገቢ የገባላችሁ ወይም ደግሞ ሪቨኑ የግንቦት ወር ሪቨኑ የገባላችሁ በእኔ አይነት ወይም ደግሞ ዲስሆነስት ዲክላሬሽን ተብሎ ተዘግቶባችሁ ሆኖም ግን አድሰንስ አካውንታችሁ ላይ ገንዘባችሁ የገባላችሁ ካላችሁ ኮሜንት ስር ብታስቀምጡልኝ ደስ ይለኛል። ቀድምም ፖስት አድርጌ ነበረ። ፖስት ባረኩት ላይም ደግሞ አንዳንዶቻችሁ እየገባችሁ ምላሽ ሰጣችሁኛል። በስልክም ደውላችሁም ደግሞ ወደ አድሰንስ አካውንታችሁ ገቢ የተደረገላችሁ ገንዘብ እንዳለም ነግራችሁኛል። የተዘጋባችሁም እንዳላችሁ ደግሞ ጭራሽ ምንም ገቢ አይነት እንዳላገኛችሁ የነገራችሁኝም አላችሁ። እሱም በተመለከተ የተለያዩ አይነት ማጣሪያዎችን አደርጋለሁ። ለማንኛውም ዛሬ ከዚሁ ጋር በተያያዘ ደግሞ ይዤላችሁ የቀረብኩት አንድ መረጃ አለ። እሱን እንመለከታለን። እንግዲህ ከዛ በፊት በትዊተር ሰሞኑን በትዊተር ሆም ፔጅ ላይ የተለያዩ አይነት መረጃዎችን እየፈላለኩኝ ነበር። እንግዲህ ከነዚህ መካከል ያገኘሁት አንድ ፔጅ አለ። እሱ የጻፈውን አንድ ነገር ባነብላችሁ እጅግ በጣም ደስ ይለኛል። ግንቦት 28 ቀን በጉግል አድሰንስ ላይ እጅግ አሰቃቂ ነገር ተከሰተ። በ10 ሺዎች የሚቆጠሩ አካውንቶች በአንድ ጊዜ ዲስሆነስት ዲክላሬሽን ወይም ደግሞ ሐሰተኛ መግለጫዎች የተባለው ፖሊሲን ጥሰሃል በሚል ከክፍያ ውጪ ተደረጉ ወይም ዲሞኔታይዝ ተደረጉ። ይህም አዳዲስ ነባር እና እንዲያውም እጅግ ጥንታዊ የሆኑ አካውንቶችን ጭምር ያካተተ ነበር። በዚህ ችግር የተጎዱ ወገኖች ነገሩ የቴክኒክ ስህተት እንደሆነና ቅሬታ ወይም አፒል ካስገቡ በኋላ እንደሚስተካከል አስበው ነበር። ነገር ግን አስቀድሞ በታቀደ ሴራ ይመስል አሁን 2 ሳምንታት ቢያልፉም አንድም ቅሬታ የታየ የለም ይላል። ከፈጣሪዎች ወገን ወይም ደግሞ ከክሬተርስ ኮንቴንት ክሬተርስ ማለት ነው ወገን ለቀረበው አቤቱታ ከአድሰንስ በኩል የተሰጠ ምንም አይነት ምላሽ የለም። ከተጎዱት ኮንቴንት ክሬተርስ መካከል አንዳንዶቹ ዩቲዩብ የክሬተርስ ሰፖርት በኩል ለማወቅ እንደቻሉት አድሰንስ በዚህ ፖሊሲ ዙሪያ በገጠሙት የቅሬታ ብዛት ምክንያት ከአቅሙ በላይ እንደተጨናነቀ ነው። ይህም አካውንታቸው የተዘጋባቸው ሰዎች ቁጥር ምን ያህል ሰፊ እንደሆነ ማረጋገጫ ነው። እጅግ በጣም አስከፊው ነገር ደግሞ ከዩቲዩብ ጋር በጣም ጥሩ ግንኙነት ያላቸውና በቻናላቸው ብቻ ህይወታቸውን የሚመሩ ክሬተርስ አሁን ላይ ይህንን ማድረግ አለመቻላቸው ነው። በትክክል ሰምተሃል። የአድሰንስ አካውንት ከተዘጋ ቻናልህ የክፍያ መብት ወይም ሞኔታይዜሽን ያለው ቢሆንም እንኳን የዩቲዩብ ቻናልህን ታጣለህ። ከሁሉም የከፋው ደግሞ እስካሁን የለፋህበትና ያገኘውን ገቢ ሙሉ ልታጣ መቻልህ ነው። ዋናው ማጠቃለያ የጉግል ምርቶች ተጠቃሚዎችና ክሬተርስ ለለፉበት ጥረትና ለፈጠራ ስራቸው ሁልጊዜም ግራ መጋባትና እርግጠኛ አለመሆን ውስጥ የሚኖሩ ምስኪን ሰራተኞች ሆነው ቀርተዋል። ይህ የሆነበት ምክንያት ጉግል በሚቀጥለው ጊዜ መቼ እርምጃ እንደሚወስድ ወይም ደግሞ የትኛውን ተወዳጅነት የሌለው ፖሊሲ እንደሚያስከብር ማወቅ ስለማይቻል ነው።
አሁንም ድረስ ገቢ እያገኘህ ያለ ኮንቴንት ክሬተር ከሆንክ ለችግሮችን መፍትሄ ለመፈለግ ሬዲት ማለት ዌብሳይትም አለው አፕሊኬሽንም አለው። በሬዲት እና በኤክስ ወይም በትዊተር ላይ የሚለቀቁ የዘፈቀደ ጽሁፎችን ከመከታተል ስቃይ ስለዳንክ አመስጋኝ መሆን አለብህ። ምክንያቱም በአሁኑ ወቅት ዩቲዩብ ክሬተርስ እና ጉግል አድሰንስ ምንም አይነት የደንበኞች ድጋፍ ወይም ሰፖርት የላቸውም በማለት ጽሁፉን ያጠናቅቃል። ስለዚህ እንግዲህ እዚህ ላይ የተመለከትነው ነገር በ10 ሺዎች የሚቆጠሩ በዓለም ዙሪያ ያሉ አካውንቶች መዘጋታቸው ነው። የተዘጉበት ምክንያት ደግሞ ተመሳሳይ ነው። ዲስሆነስት ዲክላሬሽንስ አሳሳች የሆኑ ሐሰተኛ የሆኑ መግለጫዎችን ተጠቅማቸዋል በሚል ነው። እንግዲህ የኔን ጨምሮ የብዙዎቻችሁ አካውንትም ተዘግቷል። እንግዲህ በተለያዩ ሀገራት ላይ በዓለም ሀገራት ላይ ያሉ አካውንቶችም ተመሳሳይ ችግር ደርሶባቸዋል። ታዲያ ይሄ ምንድነው ታዲያ መጨረሻው የሚለው ጥያቄ የሁላችንም ጥያቄ ነው። ስለዚህ ሁላችንም ባገኘነው መረጃ ለማግኘት በምንሞክረው መረጃ ላይ ተመስርተን ነው ብዙ ነገሮችን የምናደርገው። ሆኖም ግን በዚህ መሃል ታዲያ ዛሬ እንደነገርኳችሁ ሰኔ 11 2026 ላይ ወደ አድሰንስ አካውንቴ ገቢ መግባቱ በጣም አስደንቆኛል። እንዴት እንደዚህ ሊሆን ቻለ የሚለውና እንደዚሁም ደግሞ ተስፋ የሰጠም ነገር ሆኗል። ስለዚህ ይሄን በተመለከተ ታዲያ ጀመናይ ላይ አንዳንድ ጥያቄዎችን አቅርቤለት ነበር። ጀመናይ እና ቻትጂፒቲን በጣም ነው የምጠቀመው በዚህ ረገድ። ታዲያ ጥያቄዎች አቅርቤለት ነበረ። ለምንድን ነው የሚለውን ጥያቄ ማለት ነው። ባለፈው እንግዲህ ከ90 ቀናት የቅሬታ ጉዳይ ጋር በተያያዘ ከ90 ቀናት ሆልድ ጋር በተያያዘ አንዳንድ ጉዳዮችን በቪዲዮ ላይ አቅርቤላችሁ አንዳንዶቻችሁ በዚህ ከቪዲዮን ከተመለከታችሁት መካከል ደግሞ ይሄ ነገር መስተካከል አለበት፣ የዩቲዩብ አካውንት የሚከፈተው ከ90 ቀን በኋላ አይደለም ወይም ከአድሰንስ መከፈትና መዘጋት ጋር ምንም የሚያያዝ ነገር የለውም፣ ይሄ 90 ቀን ተብሎ በአድሰንሳችን ላይ በደረሰን ኢሜል የተላከልን የተገለጸልን ነገር ከአድሰንስ አካውንታችን መከፈትና መዘጋት ጋር የተያያዘ አይደለም። ስለዚህ ይሄንን ማስተካከያ አድርግበት፣ ሌላ ተጨማሪ መረጃ ፈልግ ብላችሁ ይሄን ነበረ። እውነት ነው። ለዚህም ከልብ አድርጌ አመሰግናችኋለሁ ሁልጊዜም እንደዚህ ስለምታግዙኝ። ለማንኛውም የ90 ቀን ጉዳይን በተመለከተ ዛሬም ወደ ጀመናይ ኤአይ እና ወደ ቻትጂፒቲ ዞር ብዬ አንዳንድ መረጃዎችን ለመፈለግ ሞክሬያለሁ። እንግዲህ ይሄን የምናደርግበት ወደ ኤአይ ብዙ ጊዜ ዞር የምንልበት ትልቁ ምክንያት ከአድሰንስም ከዩቲዩብ ክሬተርስም ምንም የተሰጠን ማረጋገጫና መግለጫ ስለሌለ ነው። ይሄ እጅግ በጣም አሳዛኝና ልብ የሚሰብር ነገር ነው። ምክንያቱም እዚህ ላይ እንደተገለጸውም ሁላችንም በአላማ ኖሮን ነው ዩቲዩብ ላይ የምንሰራው። አንዳንዶች ደግሞ ዩቲዩብን ተገን አድርገው ኑሯቸውን በዚህ ገቢ እየተዳደሩ ያሉ ቤተሰቦቻቸውን የሚረዱ ራሳቸውን የሚረዱ ኑሯቸውን የሚደግፉ አሉና ለእነሱም ደግሞ ልብ የሚሰብር ነገር ነው። ስለዚህ በእርግጥም ብዙዎች ተጎድተዋል፣ ብዙዎች ቅስማቸው የተሰበረ አለ። ምን ማድረግ እንዳለባቸው ግራ የተጋቡም አሉ። ያለውን ነገር ጠይቄው ነበር ከ90 ቀኑ ጉዳይ ጋር በተያያዘ ማለት ነው። እንግዲህ እዚህ ጋር ምንድነው ያለኝ የ90 ቀኑ ጉዳይ ምንድነው? 90 ቀን ይግባኝ ለማለት ነው፣ ሌላ ይግባኝ ለማቅረብ ነው ወይስ አካውንታችን መመለሱና ለመመለሱን ለማረጋገጥ ነው ብዬ ጥያቄው ጠይቄ ነበር። ምንድነው የሚለው የ90 ቀን ህግ ምንድነው? አንድ የአድሰንስ አካውንት በፖሊስ ሲመጣስ ወይም ደግሞ በኢንቫሊድ ትራፊክ ወይም በሌላ ምክንያት ሙሉ ከተዘጋ ወይም ተርሚኔት ከሆነ ጉግል የቀረውን ገንዘብ መጠንህን ለማስላትና ለማጣራት 90 ቀናት ይወስድበታል። ይሄ ነው 90 ቀን የሚባለው። የገንዘብ ክፍያን በተመለከተ አካውንቱ ከመዘጋቱ በፊት የሰራኸውና በሰዓቱ ተቆጥሮ የገባ ወይም ፋይናላይዝድ የሆነ ነገር ግን ያልተከፈለ ገንዘብ ካለ ከ90 ቀን በኋላ ባለው የመጀመሪያ ክፍያ ዑደት ወይም ሳይክል ላይ ይለቀቅልሃል ይላል። ሆኖም ግን ይሄ የ90 ቀን ጥያቄ ከጠየቁት በኋላ ኢሜል ላይ ግን ጉግል ፔመንት ላይ ለ30 ቀን ያህል ፔመንት ሆልድ ይደረጋል ነው የተባልኩት የሚል ጥያቄ አቅርቤለት ነበር። ታዲያ ይሄ ምን ማለት ነው ስለው የ30 ቀን ገደብ ከሆነ ነገሩ ሙሉ ለሙሉ ይለወጣል ጉዳዩ። ይሄ በጣም ጥሩ ዜና ሊሆን ይችላል። በአድሰንስ ህግ መሰረት በ90 ቀን እና በ30 ቀናት መካከል ያለው ልዩነት ሰማይና ምድር ነው። ልዩነቱን በቀላሉ ላስረዳ ይልና ይህ የ30 ቀን ሆልድ ምን ማለት ነው ይላል። አካውንት ለዘላለም አልተዘጋም ወይም ተርሚኔት አልሆነም፣ ይልቁንም ለተወሰነ ጊዜ ታግዷል ወይም ሰስፔንድ ሆኗል። ይሄ አብዛኛውን ጊዜ የሚሆነው ለመጀመሪያ ጊዜ ፖሊስ ሲመጣ ሲኖር፣ ለምሳሌ ኢንቫሊድ ትራፊክ ወይም ራስህ ቪዲዮን ደጋግመህ አይተህ ከሆነ ጉግል የማስጠንቀቂያ ቅጣት ሲሰጥህ ነው። ጊዜያዊ መሆኑ ማስታወቂያዎች በቻናል ላይ ወይም በሳይት ላይ ለ30 ቀናት አይታዩም። እንግዲህ ልክ የሁላችንም እንደሆነው ማለት ነው። የገንዘብ ሆልድን በተመለከተ በእነዚህ 30 ቀናት ውስጥ የሚሰበሰበው ገንዘብ ለጊዜው ይታገዳል። ህገ ወጥ ነው የተባለ የገንዘብ መጠን ተቀንሶ የቀረው ንጹህ ገንዘብህ እገዳው ሲነሳ አብሮ ይለቀቃል። አሁን ምን ማድረግ አለብህ ይልና ይግባኝ አትላክ፣ ለ30 ቀን ጊዜያዊ እገዳ
ጉግል ይግባኝ የሚቀበልበት አሰራር የለውም። ይግባኝ ፎርም ብትሞላም ውድቅ ነው የሚያደርገው። 30 ቀኑን በትዕግስት መጠበቅ ብቻ ነው ያለብህ አለኝ። ከዛ አይ ይግባኝ እኮ ልክ ያለው ብዬ ደግሞ መለስኩለት። ስለዚህ ከላይ እንደገለጽኩልህ ኢሜይሉ ላይ በግልጽ የ30 ቀናት እገዳ ወይም ደግሞ 30 days ሰስፔንሽንስ ወይም ሆልድ መሆኑ ከተጠቀሰ ይግባኝ መላክ አያስፈልግህም ነበር። ምክንያቱም ጉግል ጊዜያዊ እገዳዎች ላይ ውሳኔ አይቀየርም። 30 ቀኑ እስኪያልቅ ድረስ በራሱ ጊዜ ነው የሚከፈተው የሚል ነገር ነገረኝ። ከዛ እንግዲህ ነገር ግን ይግባኝ ብለህ ከሆነ ግን ወይም ልከህ ከሆነ ውድቅ ቢደረግብህ ወይም ደግሞ ሪጀክት ቢደረግብህ እንኳን አትደንግጥ። ጊዜያዊ እገዳ ላይ የሚላኩ ይግባኞች በአብዛኛው በሲስተም ውድቅ ይደረጋሉ። ይህ ግን አካውንት ላይ ተጨማሪ ጉዳት አያመጣም። ዋናው ነገር የ30 ቀኑ እገዳ ሲያበቃ አካውንትህ በራሱ ጊዜ ወደ ስራ ይመለሳል የሚል ነገር ነው የነገረኝ። ታዲያ ክፍያ እንዴት ይሆናል ስለው ምንድን ነው ያለኝ መሰላችሁ? የ30 ቀን ሆልድ ማለት ግንቦት 28 ላይ ነው ዲስኦነስት ዲክላሬሽንስ በሚል የተዘጋው ኢሜይሉ እንደሚለው። ስለዚህ 30 ቀን ቆጥሮ መቼ ነው የሚከፈተው? ሰኔ 28 ቀን። ግንቦት 28 ተዘጋ፣ ሰኔ 28 ያ የ30 ቀን እገዳ የሚባለው ነገር ያበቃል። ስለዚህ ያለ ክፍያ ካለ ተጣርቶ ለሚከፈለው ደግሞ ለሚቆረጠው ነገር ተቆርጦ ምንድነው የሚሆነው? ሰኔ 28 ላይ ልክ አካውንትህ ይከፈታል። ስለዚህ አካውንትህ ይከፈትና ሆኖም ግን ሰኔ 28 እንደተከፈተ ወዲያውኑ ገቢህ አይገባልህም። ከዚህ ይልቅ አንድ ወር ያልፍና የሚቀጥለው ሳይክል ላይ ወይም ደግሞ የሐምሌ መጨረሻ ላይ ገቢህ የሰኔውን ወር ጨምሮ የባለፈውን የግንቦትን ጨምሮ አጠቃላይ ይገባልሃል የሚል ነገር ነው የነገረኝ። ከዛ ምን አልኩት? አይ ዛሬ ደግሞ ምን ጠየቅኩት ከዚሁ ጋር በተያያዘ ዛሬ ደግሞ አድሰንሴ ላይ ገንዘብ ገብቶልኛል። ምን ማለት ነው ታዲያ ይሄ ከተነጋገርነው ነገር ጋር አይጋጭም ወይ ብዬ ጥያቄ አቅርቤለት ነበር። ምንድነው ያለኝ? አይጋጭም። ምክንያቱም አዎ ወደ አድሰንስ ገንዘብ ገብቷል። ዛሬ ግን ወደ አድሰንስ ገንዘብ ገባ ማለት ያ ሁሉ ነገር አበቃ ማለት አይደለም። ምክንያቱም 30 ቀኑ ተቆጥሮ አላለቀም። 30 ቀኑ የሚያበቃው ሰኔ 28 2026 ላይ ስለሆነ ከዛ በፊት ደግሞ ለዩቲዩበሮች ክፍያ የሚፈጸመው ደግሞ ከሰኔ 21 እስከ ሰኔ 26 ባሉት ቀናት ስለሆነ ለነሱ ተከፍሎ ካበቃ በኋላ ነው ያንተ ሆልድ የሚያበቃው። የሆልድ ጊዜ ወይም የሰስፔንሽን ጊዜ የሚያበቃው የዛ ጊዜ ስለሆነ ያን ጊዜ ክፍያው አይከፈልህም። የሚከፈልህ ሐምሌ ወር መጨረሻ ላይ የግንቦት ወር ገቢ የገባልህ በአድሰንስ የገባልህ። ከዛ በኋላ ደግሞ ልክ ይሄ የሆልዱ ሲያበቃ ደግሞ ከሰኔ 28 እስከ ሰኔ መጨረሻ ወሩ መጨረሻ ድረስ የሰራሃት ትንሽ የአንድ የሁለት የሶስት ቀንም እንኳን ገቢ ብትኖር ያቺ ትቆጠርና የሁለቱ ወር አጠቃላይ በሐምሌ መጨረሻ ላይ ይገባልሃል የሚል ነገር ነው የነገረኝ። ስለዚህ ይሄ ነው ያለው። አሁን ምንድነው ልላችሁ የምፈልገው መሰላችሁ? እንደነገርኳችሁ ነው ኤአይ ስህተት ይፈጽማል። ፍጹም አይደለም፣ ኮምፒውተር ነው። ስለዚህ ሰዎች ወይም ደግሞ ራሱ ጉግል አድሰንስ አይደለም ይሄን ነገር የተናገረው፣ ኤአይ ነው በኢሜይሎቹ ላይ ተመስርቶ የተናገረው። ጀሚናይ ኤአይ ደግሞ እንደምታውቁት የጉግል ስሪት ነው። ስለዚህ ጉግል ደግሞ አድሰንስ አካውንታችንን ቼክ የሚያደርገው በጀሚናይ ኤአይ በኩል ነው። ስለዚህ ጉግል አድሰንስ ላይ ስትገቡ ቻት የምታደርጉት አስክ ስቱዲዮም ላይ እነዚህ በሙሉ የጀሚናይ ኤአይ ስሪቶች ናቸው፣ ወይም ደግሞ የጀሚናይ ኤአይዎች ላይ ነው እንትን የምታደርጉት። ኢቭን ኦንላይን ቻት ስታደርጉ ሞኔታይዝ ስትሆኑ ኦንላይን ቻት ይፈቀድላችኋል ከዩቲዩብ ጋር ከጉግል አድሰንስ ጋር ከዩቲዩብ ጋር ምናምን ብቻ አጠቃላይ። ስለዚህ የዛ ጊዜ የምታናግሩት ማንን ነው? ጀሚናይ ኤአይ ነው። ስለዚህ አሁንም ጀሚናይ ኤአይን የምጠይቅበት ምክንያት ይሄ ነው። ስለዚህ አሁንም እዚህ ጋር የተናገርኩት ነገር እኔ አይደለሁም፣ ጀሚናይ ኤአይ የተናገረውን ነገር ነው የገለጽኩላችሁ። ስለዚህ እዚህ ጋርም አንዳንድ ነገሮች እናንተ ደግሞ ከዚህ ለየት ባለ መንገድ ያገኛችኋቸው ነገሮች ካሉ አሁንም ቢሆን አስተያየቶቻችሁን በኮሜንት ስር መጻፋችሁን አትርሱ። ስለዚህ ሁላችንም እየተደጋገፍን እየተነጋገርን ነው መሄድ ያለብንና ስለዚህ የተለያዩ የማይሆኑ የተሳሳቱ ኢንፎርሜሽኖችን ላለማስተላለፍ ወይም ደግሞ ተላልፈውም ከነበረ ያንን ማረም ስለሚገባ ማለት ነው። ይሄ ነው ያለኝ መረጃ። እኔም ደግሞ ለአድሰንስ ሰፖርት ቲም ጽፌላቸው ነበር። ዛሬም ለዩቲዩብ ክሬተር ሰፖርት ቲም ጽፌላቸው ነበረ። ግን ምንም አይነት ምላሽ የሰጡት ምላሽ የለም። የአድሰንስ ሰፖርትም አፒል ማድረግ ካለብህ አፒል አርግ ብቻ ነው ያሉኝ። ሌላ ምንም የተናገሩት ነገር የለም። ምንም አይነት አዳዲስ የሆኑ ፍንጮች የሉም በዚህ ጉዳይ ላይ። ስለዚህ ያለው ነገር ይሄንን ይመስላል ማለት ነው። ይሄንን አፕዴት ላደርጋችሁ ነው የመጣሁት። ቀደም ሲል በመግቢያ ላይ እንደጠቀስኩላችሁ
የአድሰንስ አካውንታችሁ ላይ ክፍያችሁ ገብቶ ከሆነ ኮሜንት ስር ብትጽፉልኝ ደስ ይለኛል። ያልገባላችሁና ተዘግቶብኛል ብላችሁ የነገራችሁኝም አላችሁ። እሱም በተመለከተ ደግሞ አንዳንድ የማጣራቸው ጉዳዮች ከተለያዩ አይነት ሁኔታዎች የማጣራቸው ጉዳዮች ይኖራሉ። ከዛ በኋላ ደግሞ ምላሹን የምሰጣችሁ ይሆናል መልሱን ካገኘሁ ማለት ነው። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። እንደሚጠቅማችሁ ተስፋ አደርጋለሁ። ይሄ ትልቅ ተስፋ ነው። ወደ አድሰንሳችን ገንዘባችን ከገባ ነገ ወደ ባንካችን የማይገባበት ምንም ምክንያት የለም። ወደ አድሰንስ መግባቱ ነው ትልቁ ነገር፣ ወደ ባንክ መግባቱ አይደለም። እሱ ቀጣይ ፕሮሰስ ስለሆነ እሱ እርግጠኛ ይሆናል ማለት ነው። ለማንኛውም በዚህ ቪዲዮ ላይ ያላችሁን ማንኛቸውንም ነገሮች በኮሜንት ስር ልታሳውቁኝ ትችላላችሁ። በስልክና በቴሌግራም እየደወላችሁ ደግሞ አስተያየቶቻችሁን እየነገራችሁኝ፣ ድጋፋችሁን እየሰጣችሁኝ፣ ማሻሻያዎችን እየነገራችሁኝ ላላችሁ ለሁላችሁም ከልብ አድርጌ አመሰግናለሁ። መደወላችሁንም ቴሌግራም ላይ መጻፋችሁንም አሁንም አታቁሙ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁን ቀጥሉ። እንደዚሁም ደግሞ የደውል ምልክቷን ከነካችሁ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል ማለት ነው። ለዛሬ አበቃው። እኔ ፋሲል ነበርኩኝ። በሚቀጥለው እስከምንገናኝ ሰላም።